እግዚአብሔር ይመስገን ደህና አዎ ጋሼ ዘሩ ቤት ነው እትዬ የለችም ኧረ ጋሼም የሉ እኔ የቅርብ ዘመዳቸው ነኝ እንደው ሰራተኛ አይደለም ሰራተኛ እንኳን ሌሎች ናቸው ዘሩ ሞላ ኃይሌ እኔ ደግሞ ትርፌ ሞላ ኃይሌ ለኔ የምን መልእክት ስልኩን ወዲህ በይ መልእክት ተሆነ እውቀት ያስፈልጋል እንጂ ተቆጣጣ ወይ ጋሼ እርሶን አይደለም እዚህ አንድ ድመት አለች አስቸግራኝ ነው አንቻይ ዘርቀ ታዲያ ለምን ሞባይላቸው ላይ ደውሉላቸው አያቁትም ማለት ነው ይንገሩኛ ለጋሼ ብቻ የሚነገር የትዬ ምንድነው ሲዝም በቤተሰብ ጉዳይ ነው ምን አሉኝ ጋሼ ትልቁ አክስታቸው ናቸው አውቃቸዋለሁ እዚህ ሲመጡ በደንብ አውቃቸዋለሁ ሳላውቃቸው አልቀር እሺ ለጋሼ ብቻ ነው የምነግራቸው ነግራቸዋለን በደንብ እናረዳቸዋለን ከነገ ወዲያ ነው ቀብሩ አዎ እሺ ላይ ወሩ አቤት እኔ ምለው እንዴ ያለ እንዴ አዋና ብየርገጥ ያመጡት ነው ወይ ጉድ አጥዬ ወይ ጉድ ንፍሬውን ቆሎ ስለምን ቆሎ ነው የሚሆነው ንፍሬ ይደረገ እሱስ ቀለል የሚለው ንፍሬ ቢሆን ነበር ጉድስ በላ ምን ይሰራ ያኔ ተጣፋ ያኔ መደረግ ያኔ ብርቱካን ያኔ ሙዝ ያኔ ማንጎ እስቲ እነዛን ፎቶ አነሳሳቸው እሺ ምንም አያረግም ወይ ጉድ አግስቴ ራሳችሁን ማይሰሙ እነዚህ ሁሉ ይነሱ አይ ጉድሽ አይ ትዬ አሁን ማልቀስ ምንም አይረባም ጓዳ እንግባና ገበናችንን ሽፍንፍን እናርግ ሴት ድር የመጣ ዶል ሰድቦ ለተሳዳቢ ነው የሚሰራው ነው ትርፍዬ የሚጠራረግም ድስት ካለ ጥርግርግ አድርገን ጉርስ እናርግ አራዳችሁ ጉረታን ነው ዝባይ ራሴ ላይ ምናገረው የትጂ ነው አንቺ ምትናገር በብየሻ አንቺ ሴት ዛሬ ምንድነው የተፈጠረው ለምን አትናገሩ ጉዶነናል ጋሼ ጉዶነናል ጉድ የምን ጉድ የጉዶናለች እንዴ አሳቡ ምን ሆነች ጋሼ የሳቸው ማምን ይሆናሉ እሷማ ምን ትሆናለች እና ታዲያ ምንድነው የተፈጠረው ለምን አትነግሩኝ ቆይ ፍራሽ ምንድነው ቅድም ስልክ ተደውሎ ነበር 4 ሰዓት አካባቢ ከክፍለ ሀገር መረጃ
ማለት ናቸው ማለት ነው። ደግሞ አንቺ ምን ሆንሽ? የምጣዱ እያለ እንቅቡ ተንጣጣሉ። ምን ሆንሽ አንቺ? የተያዘ እኮ ለእርሱ እናቱ እኮ ነው፣ ለእኔም እናቴ ማለት ናቸው። እባክሽ ትርፌ፣ ወይ ዳቦውን ወይ ለቅሶውን አቁሚ። እባክሽ ትርፌ። አቤት ሻውን እንዴት ነው የምናረዳት? በበርዶ ነው። መጀመሪያ ቆሎ ይቆላል። ጊዜ ካለንም ደግሞ ዳቦ ደፍተን እናድራለን። እሱን የክፍል ያድራል። ከዛ በኋላ እርሶ በጧት ብድግ ብለው ጋቢዎትን ለብሰው ወደ ሳሎን ይመጣሉ። ከዛ ዕቃ ይጥሉና እሱ ሲሰበር ዛሩ ቀለጠ ይላሉ። ሰው ለማርዳት ብሎ ዕቃ መስበርን ምን አመጣው? ባይሰበርም ባይቀልጡም ግድ የለም። ከዛ ትዬ ባና ስትነሳ እርሶ ጎርደድ እያሉ እናቴ ይላሉ። ከዛ እንቀበሉታለን። አይደል? አዎ ጋሼ። በይ አሁን ቁጭ በይ። ጋሽዬ ሌላ አይዱ ሀሳብ ማለት ነው። እንግዲህ ጠዋት ይነሱና እትዬን ቀስቅሰው ቆጭ አድርገው በመነጋገር ማሳብ ቆጭ ይሉና እንግዲህ ሰው ይሞታል፣ መጽሐፉን አመር ትቢያ ነህና ወደ ትቢያ ትለወጣለህ ይላል። ስለዚህ እትዬ አክስትሽ ሞተዋል፣ እርምሽን አውጪ ከማለት እርምሽን ዋጪ ማለት ጋሽዬ አማራጭ እኮ ነው። በሉ አሁን አዳምጡኝ። መጀመሪያ ይህንን ፍራሽ ከዚህ ቦታ ላይ አንሱ። እንዴ ሀዘንተኛ ቤት ይቀመጣል? የቱ ሀዘንተኛ? ገና መቼ ሀዘኑ ተጀመረና? ከዛ በኋላ ደግሞ በሁለተኛ ደረጃ ከዚህ ያነሳችሁትን ቴሌቪዥኑን እቃውን በሙሉ መልሳችሁ እዚሁ ታስቀምጣላችሁ። ከዛ ማታ ልክ እንደ ወትሮ ቀን በሰላም ራታችንን በልተን ቡናችንን ጠጥተን ገብተን እንተኛለን። ሌሊት ላይ አላርም ሞልታችሁ። የት ነው የምንሞላው? ምኑ ላይ? ቧንቧ። አይ ጋሽ እሷ እኮ ታለ እህል ዘር ምንም አታውቅም። ይኸውልሽ ሞባይልሽ ላይ ሰዓት አለ፣ እሱን ጠምዝዘሽ መሙላት። 11 ሰዓት ቀስ ብላችሁ መኝታ ቤት መታችሁ ትቀሰቅሱኛላችሁ። ከዛ በኋላ የሚሆነው ነገር ይሆናል። ምን ይሆናል? እሱ የኔ ጉዳይ። በግልጽ እንወያይበት እንጂ ጋሽ ምንድን ነው? ያው ጋሽ እንነጋገር እንጂ ምንድን ነው? ኧረ ተይ ተርፌ ተይ፣ ታገሽ። ታገሽን ከዳቦም ትንሽ ታገሽ፣ አደብ ግዢ። እስከዛው ግን ሚስጥሩ ከሶስታችን በቀር ማንም ሰው እንዳይሰማው። በሉ አሁን ወደ ስራችሁ ሂዱ። እንዴ እናንተ ምንድን ነው የምትሰሩት? ልንተኛ ምንድን ነው ዝም የምትይው? ልትተኙ? በቃ ተንጋለሉና ለጥ ብላችሁ ተኙ። እቤት ማነሽ? ሻሼ፣ ትርፌ፣ ቅድም ከሶስታችን በቀር ያልኩትን ነገር አሁን በዛብህና ርስቴ ስለሰሙት 5 በሚለው ይስተካከል። ተው ጋይስ ምንድን ነው ሸረባ ነው? እስካሁን ለምን ቆየ? የት ጠበቃችሁ ነው የምታውቁት? መረጃው ለኔ ጠቃሚ ነው። ላሽ እንዴ ምን ነው ተፋጠጣችሁ? ዝም ብለን መፋጠጥ አንዳንዴ እኮ አስፈላጊ ነው። ሳሎን ትፈልጊያለሽ? እኔ ምን ስለሆነ ነው የምትገባው? ለአንተ ብቻ ነው እንዴ እንነግራለን ያላችሁት? ችግር የለውም። መረጃው ለሁላችን በቂያችን ይደረስ
ምንድነው እሱ? ምንድነው እንዴ? እንግዲህ ተናገሩ ነው ተናገሩ። የሞሳድ ሚስጥር አረጋግጥ አንነግርስ ታውታ ወይ እኔ እኮ አካብዳችሁ ምሳ ፍርፍር ነው ለማለት ነው። ይህንን መረጃ ያገኘ ነው መከራችንን አይተን ነው አይደል እንዴ? ታዲያስ ያልከፈለው ጊዜ የለም። እሺ ታዲያ ምንድን ነው የምትሉት? ምንድን ነው? በል እባክህ ደግሞ ለወሬ እንክፈል። መረጃው ለኛ ጠቃሚ ነው። ጠቃሚ ብቻ። እሺ መረጃው የተገኘው ከየት ነው? ከታማኝ ምንጮች ነው። ነይ ፈለግ ታዲያ እንዴ? እሺ ከመረጃው አንገብጋቢነትና ወቅታዊነት የተነሳ ለኔ የአንድ ለስላሳ ለእኔ ደግሞ የአንድ ኬክ ዶሮ ታን ጥሩዋና ወይ እንግዲህ ባቀረባችሁት የድርድር መጠን ተስማምተናል። ግን ክፍያውን የምንፈጽመው ከመረጃው በኋላ ነው። አልሰማሽም እንዴ? መረጃው እኮ ህይወታችሁን የሚቀይር ሚስጥር ነው። እሺ በቃ እንከፍላችኋለን። ስጫቸው አንቺ። እኔ ዝርዝር ስለሌለኝ ነው። ዶላር የለም አለ እያጠነጠነ ነው። ቆጠረ እሺ ምንድን ነው ግን እቺ ከሀያ ብር በላይ ደግሞ ምን ይሰጣሉ እንዴ? ሀያ ብር እኛ ጋር ይመጣ ስንት ነገር ያደርጋል። እሺ ለማንኛውም አንተ መጀመሪያ እዚህ ጋር ለምን መረጃው እዚህ ጋር ይኸውላችሁ ይህን ሚስጥር የምናውቀው እኔና እሷ ነን። እሺ ከዛ ባቢ ከዛ ደግሞ ሻሽና ተርፌ ብቻ ሌላ ማንም አያውቅም። ሌላ ማንም ሰው አንድ ሰው አልሰማም። ጣራና ግድግዳው ጾር የለም። ታዲያ የምን ሚስጥር ነው? አሁን እኮ እኔና እሷ ስንሰማ የቀረችው ማሚ ብቻ ነች እኮ። ሚስጥር እኮ የማሚ ጉዳይ ነው። እንዴ ማሚ ምን ሆና ነው? ይኸውላችሁ የማሚ አክስት መሞቷን ሻሽና ተርፌ ለአባቢ ሲነግሩ ሰማ። እናማ ሰማን። ከዛማ ይህንን ሰማን። በቃ ጨረስን። ነፍሴ ሙድ ትይዛላችሁ እንዴ? ኢንፎርሜሽን ሳይሆን ኢንፎርሜሽን ለሆነ ወሬ 20 ብር ታስከፍላለህ። ያው ኔሽን ነው። ምንድነው? ኢንፎርሜሽን ለመንገር ተስማማል። ክፍያውን ከፈጸሙ በኋላ ኔሽን ምናምን ነገር እያሉ ገንዘባችንን ሊወስዱ እገታ ሊፈጽሙብን ነው። አባቢ ተጭበርብሬያለሁ። ተጭበርብረናል እንዴ? ገንዘቤ በህገወጥ መንገድ ነው ወሰዱት። ይመልሱልን ገንዘባችንን። አንተ ደግሞ ምን ቤት ነህ? ያንቺ ማለት የኔ ነው። ያው የምን ኢንፎርሜሽን ነው ማለት? አንቺ ትርፌ ነይ፣ ሻሼ አንቺም ነይ። ምንድን ነው? ምን አፈጠናችሁ? ምንድን ነው ደግሞ? ሀዘን አይደል እንዴ ጋሼ? ለዚህ ጊዜ ይጠፋል አይደል እንዴ ጋሼ? ምን ይመሳሰላሉ እነዚህ? ጋሼ ደግሞ እንደዚህ እቺስ በይ ወደዛ። ምን ትመስላለች እቺ ደግሞ? ዶሮ ርዝበይ ወደዛ። ምን እቺ ደግሞ ቀበሮ? በሉ ሂዱና ይህንን አውልቃችሁ የወትሮ ልብሳችሁን ለብሳችሁ ተመለሱ። ርዝበይ ባች ወይኔ የምለው እዚህ ቤት ብርቅ ነው እንዴ? እሰይ እኔ ለማንኛውም ኢንፎርሜሽኑን የሰማነው ሰዎች 7 ደርሰናል። ሞላታሽ አንበልጥ አንቀርም። አዛሉም ይሄን የመስሪያ ቤቷ ሳሰማው አትቀርም። አሁን የቀረው ብቻ አልነገርኩትም ጋሼ። ነግረሽዋል ማለት ነው? አልነገርኩትም ጋሼ። ነግረሽዋል? እንዴት ነው የምናገረው? ነግረሽዋል? ጋሼ አልተናገርኩም እኔ። እንጂ ይኸው
ምን ቤት ነህ? እዚህ ቤት በሉ አሁን የቀረችው አዛሩ ናት። ለሷ ምን ድንገት ዘርግፋችሁ ንገሯትና ትሙትላችሁ። እንዴት ይጣፍጣል መሰልሽ? እስኪ ቢ እሺ ዛሬ ግን እንዴት ነው? በጣም ተንከባከባችሁ። እንዴት ውድድ ስለምናረግሽ ነው። እኔ ራሴ ውድድ እንደማረግሽ እንደማረጉ እሺ ሻሽዬ እኮ በጣም ውድድ ነው ማረጋችሁ። ማነሽ ትርፌ ሻሼ እዛ ሰርቪስ ኪችን አለ አይደለ? እዛ ሂዱና ቁጭ በሉ፣ እዛ ተጫወቱ። እሺ እሺ፣ አው ሂዱ። ታዲያ ጠዋት እንናገራለን። ያ እንትን ነው ምንድን ነው? ሂዱ። ይህ ምን ይመስላሉ እነዚህ? ጠዋት ይነሳል፣ አይ በኋላ ይነሳል፣ ጠዋት ይነሳል። ያው ሂዱ ሂዱ ሂዱ፣ እባካችሁ ሂዱ ሂዱ። ጭራሽ ወይ ሂዱ ሂዱ። ጎሽ ወይ ዘርዬ አይ ማሚ አታርፊም እንዴ? ዛሬ እኮ የዝምታ ቀን ነው። ቀኑን የምናከብረው ዝም ብለን ነው። አንዳንዴ ብቻ እንላለን። ነገ ደግሞ ለቅሶ ቀን ርስተኝ እንቱም ጠግበሽ ከሆነ ሂጂና ተኝ። እሺ ማሚ፣ ወይ ነገ እኮ ትምህርት ቤት የፋሽን ትርኢት አቀርባለሁ። ብራዊ ነኝ ቅመም። ማን ሊሄድልኝ ነው? አብረን እንሄዳለን። አንቺ ማለት ትሄጃለሽ እንዴ? ርስተኝ በቃ ሸርለ ሂጂ ግቢና ተኝ። ልትሄጂ? የት ነው የምሄደው? ለልጅ ታየዋል ይባላል እኮ። ምናልባት ፊልድ እንደምትሄጂ ታይቷት እንዳይሆን። ስታሳዝኝ ማፊ። አይዞሽ ማፊ። በርበሬ አቃጠላት እኮ አባባ። እጂ በርበሬ ትላለች። ማሚዬ ውሃ ጠጪ ጠጪ። እሺ ማፊ። ማሚ ነገ አክስት መሆን ግን እንዴት ያሳዝናል። ያሳዝናል። ዝም ብለህ ግባና ተኛ። እራቴን በደንብ ልብላ እንጂ ነገ የሚሆነው አይታወቅም እኮ። ኧረ አይታወቅም ነገ የሚሆነው። ዝም በላ ዝም ነገ የሚሆነው አደጋ አለው። ዘርሽ ዛሬ ምን ሆነሃል? ልጆቹን እያመናጨካቸው እኮ ነው። አይዟችሁ ልጄ። ኩንጉፍዬ አክስት መሆን ለምንድን ነው የሚያሳዝነው? ተጫወት፣ አይዞህ። ቶሎ ይሞታሉ። ማናቸው የሚሞቱት? ወይ ማሚ አልሰማሽም እንዴ? እንትን ነገ ነው ከነገ ወዲያ የተባለ ምን ነገራት? ምን ይሄ ማለት አክስቶች ክፉኛ ያዘኑበት ቀን ይከበራል ሲባል ሰምቶ እኮ ነው። አለበዛብህ? አላልክም? እሱማ ብያለሁ። ነገም እላለሁ። አቤቴ ቤተሰብ ተመለሰሽ ግቢ። እገባ ምን ያን ያህል ደስታ የምታበስድ መሰለሽ እንዴ? ማርክ እኮ ነው የምትነግሪኝ። ነይ ወዲያ
ጋሽ ቆይ እንደዚህ እናድርግ። ጋሽ ሶኮሪዳው ላይ የሆነ ዕቃ ይጣሉና እሱ ሲሰበር እትዬ ባና ደንግጣ ስትነሳ ያኔ የጀመሩታል። እኛ ጥሩ ሀሳብ ምን ትላለች? አንቺ ከትናንት ጀምሮ ዕቃዬን አሰብረሽ ልታስጨርሽኝ ነው እንዴ? ታዲያ ምን ይደረግልኝ? አንተ ንገራት። ምን ችግር ነው? መርዶ አይደል እንዴ? ምንድን ነው ማቃበል? አንዴ ገብተህ ማለት ነው። እንደሱ አይደለም እኮ መርዶ ብቻ አላውቅም። የምስራች ተናግሬ እንጂ ኧረ ግራ የሚያጋባ ነገር ነው። በቃ እኔም ጀምሮ ማግኘት አይደለም የመርዶ ለቅሶ ቀላል አይደለም። ልምድና ትምህርት ይጠይቃል። በተለይ ደግሞ አክቲቭ ይሻላል። ግድ የለዎትም ጋሽ፣ እሱ የጀምሩት ከዛ ሁላችንም እንቀጥላለን። ጋሽ ይሻላል። ጀምሩት። ምንድን ነው? ምን ሆናችሁ ነው? አፍንጭ ተነሳው። ሌባ ገባ ምንም ከየት ደህና ነው። ስራ ስልክ ተደውሎ